ወደ ህይወታቸው ዲያብሎስ የሚያመጣቸው 3 ፈተናዎች አሉ። እነዚህ ፈተናዎች መልስ ካላወቃችሁ በፈተናው አሸናፊ መሆን አትችሉ። ካወቃችሁ ግን አሸናፊ መሆን ትችላላችሁ። ስለዚህ 3ቱን ዲያብሎስ ወደ ህይወታቸው የሚያመጡ ፈተናዎችን አንድ ባንድ እንመለከታለን። አንደኛው ፈተና እግዚአብሔር ላይ ያላችሁን ወይም በእግዚአብሔር ላይ ያለንን እምነትና አመለካከት እንድንቀይር እንድንጠራጠር የሚያመጣው ፈተና ነው። ዲያብሎስ ይህን ጥያቄ ወይም ይህንን ፈተና ወደ ኢየሱስ ክርስቶስ አንጥቷል። ኢየሱስ ክርስቶስ 40 ቀን ከጾመና ከጸለየ በኋላ በሉቃስ ወንጌል ምዕራፍ 4 ከቁጥር 9 እስከ 11 ላይ ባለው ክፍል ላይ ወደ ኢየሩሳሌም ኢየሱስ ክርስቶስ ከሄደ በኋላ ወይም ደግሞ ወደ ኢየሩሳሌም ከተወሰደ በኋላ በመቅደስ ጫፍ ላይ አቁሞ ዲያብሎስ የፈተነው ፈተና እንመለከታለን። እሱም ኢየሱስ ክርስቶስን ይጠብቁ ዘንድ መላእክትን ስላንተ ያዛል ብሎ ኢየሱስ ክርስቶስ እግዚአብሔር ስላንተ መላእክቶችን ስለሚያዝ ራስን እስቲ ወርውርና እግዚአብሔር ለቃሉ ታማኝ ነው ወይስ አይደለም የሚለው እግዚአብሔር እንዲፈትነው ፈተና ሲያመጣ እናያለን። ወይም ደግሞ ከእግዚአብሔር ጋር ያለው ህብረት ላይ ጥርጣሬን የሚፈጥር ወይም እግዚአብሔር ጋር ባለው ህብረት ውስጥ ጥርጣሬን ሊፈጥር የሚችል ፈተና ሲያመጣ እንመለከታለን። ኢየሱስ ክርስቶስ በዛ ስፍራ ላይ የተፈተነው 3ቱ ፈተናዎች ዲያብሎስ ወደ ህይወታችን የሚያመጣው 3ቱ ፈተናዎች ጋር የሚገናኙ ናቸው ማለት ነው። ኢየሱስ ክርስቶስ በዚህ ክፍል ላይ 3ቱን ፈተናዎች ሲያሸንፋቸው እንመለከታለን። ወይም በ3ቱንም ዲያብሎስ ያመጣቸውን ፈተናዎች አልፎ ሲሄድ እንመለከታለን ማለት ነው። ስለዚህ ወደ ህይወታችን የሚመጡ ፈተናዎች አንደኛው በእግዚአብሔር ላይ ያለን እምነት እንድንጠራጠር እንደሆነ ልናውቅ ይገባል ማለት ነው። ይህንን ተመሳሳይ ጥያቄ ዲያብሎስ ወይም እባቡ ወደ ሔዋን በተመሳሳይ ጥያቄ ሲያመጣ ዘፍጥረት መጽሐፍ ላይ እናነባለን። ኦሪት ዘፍጥረት ላይ እግዚአብሔር ከእናንተ የደበቀው ነገር አለ፣ እግዚአብሔር ከእናንተ የደበቀው ሚስጥር አለ፣ ስለዚህ ይህንን ሚስጥር እነግራችኋለሁ ብሎ ራሱን መልካም አድርጎ እግዚአብሔር ላይ ያላቸውን እውቀትና እምነት አመለካከት የሚቀይር የተለየ እውቀት ሲያመጣ እንመለከታለን ማለት ነው። ተመሳሳይም እንዲሁ እስራኤላውያን ወደ ከነዓን በሚሄዱበት ጊዜ ሙሴ 12 ሰዎችን ከነዓንን ሰልሎ እንዲመጡ ሲልካቸው ሲሄዱ 12ቱ እንደ አንድ ሰው ሆኖ ነው የሄዱት። ሲመለሱ ግን 2 ቡድን ሆኖ ነው የመጡት። ከ12ቱ 10ዎቹ ይዘው የመጡት ስለ እግዚአብሔር የተሳሳተ ነበር። እግዚአብሔር እኛን በምድረ በዳ እንድንጠፋ ከግብፅ አውጥቶናል ብሎ በእግዚአብሔር ላይ ሲያጉረመርሙ፣ በእግዚአብሔር ላይ ሲያምፁ፣ በእግዚአብሔር ላይ ጥያቄ ሲያነሱ እንመለከታለን። በእግዚአብሔር ላይ የተሳሳተ እውቀት አላቸው ማለት ነው። በእግዚአብሔር ላይ ያለንን እምነት፣ በእግዚአብሔር ላይ ያላችሁን እምነት መቼም ቢሆን መተው የለባችሁ። ከእግዚአብሔር ጋር ያላችሁን ነገር ማጠናከር አለባችሁ። እምነታችሁን እንድትጠራጠሩ የሚመጡ ፈተናዎችን ማምለጥ ወይም ማሸነፍ አለባችሁ። እንድታጉረመርሙ የሚመጡ ፈተናዎች አሉ። እነሱን ሁሉ ማለፍ ይጠበቅባቸዋል ማለት ነው። ሁለተኛው ዲያብሎስ ወደ ሰዎች የሚያመጣው ፈተና እግዚአብሔርን እንዳያውቁ፣ ካወቁ ደግሞ በእግዚአብሔር ላይ ያላቸው እምነት እንዲጠራጠር ነው የመጀመሪያው። ሁለተኛው ደግሞ ራሳቸውን እንዳያውቁ ወይም የተሳሳተ የማንነት እውቀት እንዲኖራቸው በማድረግ ነው ሁለተኛ የሚሰራው። ወይም ደግሞ ጊዜያዊ ማንነቶች ወይም ደግሞ ስነ ልቦናዊ ማንነቶችን ሰዎች ይዘው በክርስቶስ የሆኑትን ዋናውን ማንነት ይልቅ ስነ ልቦናዊ ለሆኑ አስተሳሰባዊ ለሆኑ ማንነቶች ቅድሚያ እንዲሰጡ በማድረግ ጠላት ብዙ ሰዎችን ያታለላቸዋል። ይሄ ተመሳሳይ ጥያቄ ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነ ወደ ኢየሱስ ክርስቶስ ጋር ሲያመጣ እንመለከታለን። አንተ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርግ ብሎ ኢየሱስ ክርስቶስን ሲፈትነው እንመለከታለን። ምን ማለት ነው? የእግዚአብሔር ልጅ ነው ኢየሱስ ክርስቶስ። ነገር ግን የእግዚአብሔር ልጅነቱን እንዲጠራጠር የዳኑ ሰዎች ጋር መጥተው አንተ አልዳንክም እያለ ኢየሱስ ክርስቶስ ብቸኛ ዳኝነት አምኖ የዘላለም ሕይወት የሚወርሱትን አልዳንክም እያለ ይሰብካቸዋል፣ ይናገራቸዋል። የሆኑትን ማንነት ውጪ የሆነ ማንነት ይነግራቸዋል ማለት ነው። ሁለተኛ ኢየሱስ ክርስቶስ ያሸነፈው በእግዚአብሔር ቃል መሰረት በማንነቱ በመጽናት ዲያብሎስን ማሸነፍ ችሏል ማለት ነው። ሶስተኛው ዲያብሎስ ወደ ሰዎች ሕይወት የሚያመጣው ፈተና ራሱን መልካም አድርጎ ያቀርባል ማለት ነው። ልክ ኢየሱስ ክርስቶስ ጋር ሲመጣ እንደተናገረው ማለት ነው። ራሱ ሁሉ ነገር አድራጊ ፈጣሪ አድርጎ ራሱ የሁሉ መልካም በረከት ፍጹም በረከት መነሻው ራሱ እንደሆነ አድርጎ ሲያቀርብ እንመለከታለን በመጽሐፍ ቅዱሳችን ላይ ማለት። ነገር ግን መጽሐፍ ቅዱሳችን ላይ ፍጹም በረከት ከብርሃናት አምላክ ከእግዚአብሔር ዘንድ እንደሆኑ ይናገራል ማለት ነው። ዲያብሎስ ግን ፍጹም በረከት ከእግዚአብሔር ዘንድ የሆነው ራሱ መልካም አቅራቢ ሆኖ መልካም በረከት ከእርሱ ዘንድ እንደሆነ፣ ፍጹም በረከት ከእርሱ ዘንድ እንደሆነ፣ በጎነትና ቸርነት ያለው በረከት ከእርሱ ዘንድ እንደሆነ ራሱ ሲሰብክ እንመለከታለን። ስለዚህ ስለ ጠላት የተሳሳተን አመለካከት እንዲኖረን ነው
ዲያብሎስ የሚፈልገው ማለት ነው። ምን አለ ኢየሱስ ክርስቶስን ሉቃስ ወንጌል ምዕራፍ 4:6 ላይ ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል ሲል የሰጠ አካል አለ። ዲያብሎስን ስልጣኑን ከሰው ልጅ የተቀበለው ከአዳም ውድቀት በኋላ እንደሆነ ተሰጥቷል። የኔ ነው አላለም። ስልጣን በሰማይና በምድር ያለው ስልጣን የኔ ነው አላለም። ይህ ስልጣን ሁሉ ክብራቸው ለእኔ ተሰጥቷል፣ ለምወደው ለማንም እሰጠዋለሁ፣ ለአንተ እሰጥሃለሁ ብሎ ሲናገር እንመለከታለን። ሁልጊዜ ዲያብሎስ ራሱ መልካም አድርጎ ያቀርባል ማለት ዓለምን መልካም አድርጎ ያቀርባል። በዓለም ውስጥ ያለው ከክርስቶስ ውጭ ያለው ዓለም ወይም ክርስቶስን የሚያሳድደው ዓለም መጨረሻው ሞት፣ መጨረሻው ጥፋት እንደሆነ ሳይሆን ዓለምን መልካም አድርጎ ግብፅን መልካም አድርጎ ይናገራል። ስለዚህ ሰዎች ወደፊት ከሚሄዱበት ከነዓንን ከማየት ይልቅ ወደ ግብፅ እንዲመለከቱ በማድረግ ሰዎችን ወደ ጥፋት መንገድ ይመራቸዋል ማለት ኢየሱስ 3-0 ያሸነፈው ወይም ደግሞ 3 ፈተናዎችን ዲያብሎስ ያቀረበውን ኢየሱስ አሸንፎ በድል መጨረስ የቻለው በእግዚአብሔር ቃል መሰረት ሆኖ ነው። በመጨረሻም ገስጾ ዲያብሎስን ካጠገቡ እንዲሸሽ ሲያደርገው እንመለከታለን። ስለዚህ የመጀመሪያ በእግዚአብሔር ላይ ያለን ማንነት፣ እውቀት፣ አስተሳሰብ መቀየር የለበትም፣ እንደ እግዚአብሔር ቃል ሊሆን ይገባል። ሁለተኛ በማንነታችን ላይ ያለን ትክክለኛ እውቀት እንደ እግዚአብሔር ቃል የሆነ እውቀት ነው። እግዚአብሔር ቃል በሚነግረን መሰረት ትክክለኛ የማንነት እውቀት ሊኖረን ይገባል። ሶስተኛ ደግሞ ጠላታችን ማን እንደሆነ ልናውቅ ይገባል። ጠላት ወዳጅ ሆኖ ስለሚመጣ ማለት ነው። ተባረኩ። ይሄ መልእክት ለብዙ ሰዎች እንዲደርሷቸው ሼር፣ ላይክ፣ ኮፒ ሊንክ አድርጉ። ለሌሎች እንዲደርሷቸው ላኩ። እንደዚህ አይነት ጠቃሚ መልእክቶችን ማግኘት ከፈለጋችሁ ፎሎ አድርጉ። ጸጋና ሰላም ይብዛላችሁ። ተባረኩ።